ዮሐንስ ራእይ 1:1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቼ አሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ አመለከተ። ምን ልኮ? መልአኩን ልኮ ለዮሐንስ ምን አለ? አመለከተ። እናንተ ውስጥ ያለው መንፈስ ቅዱስ እንደሚናገር እርግጠኛ የምትሆኑት መቼ እንደሆነ ታውቃላችሁ? እናንተ አይደለም እያላችሁ ያላችሁትን ነገር ድንገት ባሪያዎችን ይልካል። የእግዚአብሔር መንፈስ ውስጣችሁ ያለው የሚናገረው መንፈስ ትክክለኛ እንደሆነ እንድታምኑት በመላእክትም ሆነ በሰዎችም መልእክት ይልክላችኋል። ይልክና መስመሩ ልክ ነው ይላል። ካልሆነ ደግሞ ልብክ እየጠረጠረ ያለውን ነገር ይመጣና ጥርት ያደርግልሃል። ምን አሁን የጀመርከው ነገር ልክ አይደለም። አንተ ውስጥ እያወራ የነበረው መንፈስ ቅዱስ ትክክለኛ እንደሆነ የሚያሳይክ የሆነ ሰው መጥቶ ደግሞ አንተ ጋር ነገሩን ያጠራልሃል። እግዚአብሔር ካንተ ጋር ነኝ ይልሃል። ካንተ ጋር ነኝ ይልሃል ያለው አንተ ካንተ ጋር ያለውን አምላክ አምነ መቀበል ሲያቅት፣ ሲደክም፣ ጥርጣሬ ሲገባብህ እግዚአብሔር ጥሎኛል ስትል ኦኬ እኔ እንዳልጣልኩ ቆይ ልላክብ ይላል። ማንን ነው የሚልከው? እንዳንተ መንፈስ የተሞላው። ለዚህ እኮ ነው ጸጋ ሲሞላብህ፣ መንፈስ ሲሞላብህ የልቤን ለልብህ አየ የልቡን ለልብ የሚናገረው ትክክለኛ የእግዚአብሔርን መንፈስ መቀበል ስትጀምር ነው። ብዙ ሰው እግዚአብሔር ከኔ ጋር የለም ካል እግዚአብሔር ካንተ ጋር መኖር ካቆመ ትንፋሹ ይቆማል። ትንፋሽ ያለው ሁሉ በክርስቶስ ኢየሱስ ያመነ ሁሉ በክርስቶስ መንፈስ የሚሰማው ድምጽ አለ፣ መንፈስ ቅዱስ የሚያስረዳው። ይሄን ደግሞ የመስማት ግዴታ አለብህ። ቁጥር 2 ላይ ምን ይላል? እዛው ጋር እሱም እሺ መሰከረ። ያየውን ሁሉ መሰከረ። ማን? መንፈስ ቅዱስ። አብ ለወልድ ይናገራል። አብ የቤተ ክርስቲያን ራስ ክርስቶስ ነው። እዚህ ጋር ቤተ ክርስቲያን ስላለው እና እስኪ ሳሚዬ እዚህ ጋር ጉልላት አለ። ብዙ ቤተ ክርስቲያኖች በአዲስ በብሉይ ኪዳንም ስታዩ ወደ አዲስ ኪዳን ስመጡ የቤተ ክርስቲያን ራስ ክርስቶስ ነው። ወደ ከብሉይ ኪዳን ጋርና ከአዲስ ኪዳን ጋር አያይዤ ሳሳይህ እዚህ ጋር ያለው ጉልላት ቀጥታ ይሄኛው ራስ ነው። ራስ ላይ የሆነች ትንሽዬ ጉልላት አለች። ከትልቁ ጉልላት ቀጥሎ ኦርቶዶክሶች ቤተክርስቲያን ጋር ስታዩ ትክክለኛ ባይብሊካል የሆነ አሰራር ነው የሰሩትና ከጉልላቱ በታች በላይ ደግሞ አንድ ጥቂት በጣም መታምር ቅልብጭ ብላ የተሰራች ጉልላት። ያቺ ጉልላት ትወርድና ወደ ትልቀኛው ትሄዳለች። ትልቋ ትሄድና ቤተክርስቲያን ስታዩ እንደዚህ እንደ ጎጆ ቤት ነው። እንደ ጎጆ ቤት ይሆንና ዙሪያው ላይ 7 የጽናጽል መቆሚያ ያለው ክርስቶስ የቤተ ክርስቲያን ራስ ነው። ክርስቶስ ከአብ መልእክት ይቀበልና አብ ወደ ወልድ መልእክት ያመጣና ወልድ ደግሞ በመንፈስ ቅዱስ አማካኝነት ለባሪያዎቹ ይነግራል። ለዚህ ነው ለሐዋርያው ዮሐንስ መልእክት የነገረው። ምን ብሎ ነው የነገረው? ለቤተ ክርስቲያን ለአብያተ ክርስቲያናት ለእያንዳንዱ ሂድና እንዲህ ብለህ ጻፍ። ከማሰማ እሱ ከአባቱ ሰማ። ልጁ ደግሞ ለመንፈስ ቅዱስ ነገረ። መንፈስ ቅዱስ ደግሞ በዮሐንስ አደረና ለሰባቱም አብያተ ክርስቲያናት ደብዳቤ መጻፍ ጀመረ። ሐዋርያው ዮሐንስ የሰማው ወልድ ነው፣ ተናጋሪው አብ ነው፣ ፈጻሚው መንፈስ ቅዱስ ነው። መንፈስ ቅዱስ በዚህ ብላቴና ያድርና ሐዋርያው ዮሐንስ ይሄድና ለአብያተ ክርስቲያናት ደብዳቤ ይጽፋል። ከማን የተቀበለው? ከአብ የተቀበለው። አያችሁ፣ አባቴ የሚነግረኝን ያለው እኮ እኔ ለአባቴ የምነግረውን አይደለም፣ አባቴ የሚነግረኝን ሐሳብ አደርግ ዘንድ አለ። ሁሉ ጊዜ የቤተ ክርስቲያን ራስ ክርስቶስ ስለሆነ በክርስቶስ እቅፍ ውስጥ ነው እያንዳንዱ የዚህ ምድር ስትራቴጂ ያለው። ለዚህ ነው ጌታ መንፈስ ቅዱስ በመጣ ጊዜ ሐዋርያው የጻፋቸው መልእክቶች ለቤተ ክርስቲያን ለምታስተዳድራቸው የመተዳደሪያ ደንብን ጻፈላቸው። ሐዋርያው ዮሐንስ ለቤተ ክርስቲያን ለሰባቱም ለአብያተ ክርስቲያናት። ዛሬ በምድር ላይ ለእያንዳንዱ ቤተ ክርስቲያን መተዳደሪያ ደንብ አለ። ማነው የሚሰጠው? ካውንስሉ። አንተ መተዳደሪያ ደንብ ነው ብለህ ጽፈህ ሄድከውን እዛ ጋር ይሄድና ቼክ ያደርግና ይሄኛው ልክ አይደለም ብሎ ያወጣብሃል፣ የማስተማር ልክ ካልሆነ። ስለዚህ ዮሐንስም ከወልድ የሰማውን ጻፈና መንፈስ ቅዱስ እንዲያብራራላቸው ደብዳቤውን ላከ ለአብያተ ክርስቲያናት። ስለዚህ ሁሉ ጊዜ ሐዋርያው ዮሐንስ ከኢየሱስ ጋር በጣም የቅርብ የሆነው የሰማይ ሐሳብ በሱ አልፎ ነው ወደ ምድር የተመታው።
ስለዚህ እግዚአብሔር ጌታ መንፈስ ቅዱስ አንተን ሲይዝ መጀመሪያ ኮንትሮል የሚያደርገው ማንነትህን ኮንትሮል ካረጋ ፊውቸርህን ደግሞ ማስተካከል የሱ ድርሻ ይሆናል። ዛሬ ያንተን ነገር አሳልፈህ ትሰጠዋለህ። ብዙዎቻችን የምንጨነቀው ራሳችን ስለተሸከምን ነው። የተከፈለልህን ዋጋ ባለማወቅ ነው ከብዶክ እየተጨነቅ ያለህ። ጉዳይህን አንተ እችላለሁ ብለህ አንተ ስለተሸከምከው ነው ዋጋ እየከፈልክ ያለህ። መንፈስ ቅዱስ በውስጥህ አለ። አንተ ስትነካ ዝም የሚል መንፈስ አይደለም የተቀበልከው። በአንተ ጉዳይ በጣም የሚጠዘጥሰው የእግዚአብሔር መንፈስ ነው አንተ ውስጥ ያለው። ለዚህ ነው የተቀበላችሁት መንፈስ የሚለው። ለባርነት ልትዳረጉ አይደለም ማለት የነጻነት መንፈስ እንጂ የባርነት መንፈስን አልተቀበላችሁ። ስለዚህ የተቀበልከው ማንን ነው? በእውቀት ነው? በትምህርት ነው? በዘር ነው? በቤር ነው? በቤተሰብ ነው? በውርስ ነው? ዛሬ የተቀበልከውን ለየው። የተቀበልከውን ባለማወቅ ነው ስለ ነገ ብትጨነቀው። እንዴም ትቀልጃለሽ እንዴ? ምንም የለኝም ምን አገባ አንተ የራስህ አይደለም የኔ ነው ያለህ እኮ ነው። አንተ እኮ ይሄ ስጋ ነፍስ መንፈስ የሚለው ቃል አንደኛ በስጋ የተከበበ እዚህ ውስጥ ይሄ ዙሪያው ብረት ነው። ብረቱ በምን ታስሯል? በብሎን ታስሯል። በብሎን ስለታሰረ ውስጡ ምን አለ? ሶፍት አለ። ይሄ በዚህኛው የተከበበው ይሄ ሶፍት ሊሆን አይችልም። ለላብም ሆነ ለየትኛውም ነገር መጠቀሚያ የትኛው ነው? ይሄ ነው ውስጥ ያለው ነው። ስለዚህ ውስጥ ያለውን የእግዚአብሔርን መንፈስ እንዲሰራ ልቀቅለት። ቀላሉ የእግዚአብሔርን ድምጽ ለመስማት ትፈልጋለህ? እግዚአብሔርን አትታገለው፣ ልቀቀው። የዋና ገንዳ ቢኖር ሕፃን ልጅ እያሳይክ ነበር። እስኪ እንወዳደር። ሕፃን ልጅን ገንዳ ላይ ወስደ ብትጠላው አየር ላይ ነው የሚንሳፈፈው። ለምን? አይታገለውም። ውሃው የተጣለበት ውሃው ያንሳፍፈዋል። እውጣለሁ ትን ይለኛል እዋጣለሁ ብሎ አይፈራገጥም። ጨብጥና አትፈራገጥ በለው በእናትህ። አንተ ግን ብትገባ ዋና ካልቻልክ በአፍና በጆሮ ይገባና እዛው ነው የሚያስቀር። ለምን? እችላለሁ ብለህ እየተፈራገጥክ ነው። ውስጥ ያለውን የእግዚአብሔርን ክብርና የሚያወራህን የእግዚአብሔርን መንፈስ ብታውቅ ዋጋ ባልከፈልክ። በእውነት የከበዳችሁ ነገር አለ? ስጡት ለባለቤቱ። ቤቱ ባለቤት አለው የሚለኝ ሰው አለ? አለው? ቤቱ ባለቤት አለው? እርግጠኛ ነህ? እስኪ ቤቱ ባለቤት እንዳለው የሚሰማው ሰው። ስለዚህ ቤቱን ለባለቤቱ መልስለት። እኔ ብቻ ነኝ ይሄን ቤት የሰራሁት አትበል። እስኪ በራሱ የቆመ ሰው፣ በራሱ ጤናውን የገዛ ሰው፣ በራሱ እየተንቀሳቀሰ ያለ ሰው። አንድ ጊዜ አንድ ትልቅ ባለ ሀብት ትልቅ ሰው ናቸው። ታመው ኦክሲጅን ውስጥ ነው የገቡትና እኚህ ኦክሲጅን ውስጥ የገቡ ሰውዬ 7 ቀን ነው የተኙት ሆስፒታል። እዛ ልክ ሲነቁ ሂሳብ ክፍያ ላይ ተወራርዶ ብዙ ሺህ ዶላር ተጠየቁ። ለ7 ቀን የተነፈስኩበት ነው አለ። ኦኬ እኔ 75 ዓመቴ ነው፣ የ75 ዓመቱንም ሂሳብ ስሩልኝ አሏቸው። የ7 ቀን አይደለ ብዙ ሺህ ዶላር የመጣባቸው፣ የ75 ዓመቱንም ሂሳብ ስሩልኝ። የ75 ዓመት ሂሳብ ቢሰላ ኦቨር ነው የሚሆነው አይደል? ዛሬ ምሽት እስኪ ስለራሳችሁ ስለገጠማችሁት እግርና እጅ ትንሽ ሂሳብ ስሩ። ጥርስ ለማስተከል በአሁን ሰዓት ስንት ብር ነው? ሙሉ ጥርስክ ስንት ብር ያወጣል? ውስጥ ካለው መንፈስ ቅዱስ ጋር እንድታወራ ጊዜ እየሰጠው ነው። ራስህን አታቅልል። በጣም ውድ ነህ። ዋጋ ውድ ነው። ተመንህ ውድ ነው። ዓለም በገንዘብ ልትሸጥ ልትገዛ ትችላለህ። አንተን መግዛት ከባድ ነው። ከመንፈስ ቅዱስ ውጭ አንተ መገዛት የማትችል ሰው ነህ። ስለዚህ ቅዱሱን መንፈስ ቴኬር አድርገው። ከብደሃል። የሥራው ባህሪ ነው። ጥረግረ ብላ ተብለ ተሰጥቶሃል። ሰርተ እንድትበላ ጊዜ ሰጥቶሃል። ከብዶሃል። እንዲከብድህም ያደረገው ራሱ ነው እስክትለቅለት ድረስ። እነ ጴጥሮስ ሌሊቱን ሁሉ ወደ ቀኝም ጥለዋል፣ ወደ ግራም ጥለዋል። ያልጣሉበት ቦታ አለ እንዴ? ሌሊቱን ሁሉ መረባቸው ምንድነው? ባዶ ነው።
ኢየሱስ መጣና ወደ ቀኝ ጣል ሲለው ጌታ ሆይ ሌሊቱን ሁሉ እኮ ብዙ ወርውረናል፣ ብዙ ጥለናል፣ ግን ምንም አላ አሁን ዝም ብለህ ጣል አለ። በቃልህ እጥላለሁ አለ። ዛሬ በቃል ትወጣለህ፣ ቃሉ ያስመልጣል። እስኪ ቅዱሱን መንፈስ አላሳዝነውም በላይ ውስጣችሁ ምናልባት እናንተ ይሄ ቅዱሱን መንፈስ ይሄ ልሳን ተሞልቶ ምናምን አይደለም። ቅዱሱ መንፈስ ማለት አንተን ኮንትሮል የሚያደርግህ የሚመክር የሚመልስ አንዳንድ ቦታ ላይ ስትቆም ብቸኝነት ተሰምቶ ካወቅ እንድታወራው የሚፈልግ የእግዚአብሔር መንፈስ አንተ ውስጥ አለ። ያንን መንፈስ መስማት ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ ራስን ብልቶች ነን። የማ የክርስቶስ ራስ ለሆነው ለሱ ብልቶች ነን። እና ዮሐንስ መልእክትን ጻፍ ብሎ የነገረው ራሱ ኢየሱስ ነው። ስለዚህ መልእክትን ጽፏል። ማ ዮሐንስ ከማ ሰምቶ? ከወልድ ሰምቶ። ወልድ ከማ ሰምቶ? ከአብ ሰምቶ። ከዛስ መንፈስ ቅዱስ በዮሐንስ ውስጥ አርፎ ሄደና ለቤተ ክርስቲያን መልእክትን መናገር ጀመረ። እንደዚህ ስሩ፣ እንደዚህ ውጡ፣ እንደዚህ ግቡ። ምን የሚል? ያለ ቅድስና የእግዚአብሔርን ፊት ማየት አይቻልም። እግዚአብሔርን የሚሰሙ እነሱ የእግዚአብሔር ልጆች ናቸው። በመንፈስ ቅዱስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ሕግጋትን እየሄደ ዮሐንስ መናገር ጀመረ። ስለዚህ ልጅነታችሁን ለማወቅ ከመንፈስ ቅዱስ ጋር ተጣበቁ ነው የዮሐንስ መልእክት። አሜን። ከዚህ በፊት እንደተማር ነው እንደነገርኳችሁ ስጋ፣ ነፍስ፣ መንፈስ። መንፈስ ደግሞ ከተወለድን በኋላ የሚመጣ የልጅነት አቅም ነው። የሚያስታውሳለ የበቀደሙን ትምህርት ስለ ስጋ፣ ስለ ነፍስ፣ ስለ መንፈስ ትዝ የሚለው ሰው እስኪ ና አንዱ ና። ይሄኛው አደባባይ ነው። ስጋ፣ ነፍስ፣ መንፈስ አደባባይ ላይ ያሉት። እዚህ ጋር ነፍስ ነው ያለው፣ እዚህ ጋር ስጋ ነው ያለው፣ እዚህ ጋር መንፈስ ነው ያለው። አደባባዩን እንደ ስጋ እንወስደዋለን። ሁሌ የሰው ልጅ በክርስቶስ ኢየሱስ አምኖ ከተጠመቀ በኋላ ከስጋ ይነጠቃል። ከስጋ ፍላጎት፣ ከስጋ ምኞት፣ ከስጋ አስተሳሰብ ይለያል። አሁን ስጋ ብቻውን ነው። ስጋ ብቻውን ነው። እዚህ ጋር ምን አለ? እዚህ ጋር ምን አለ? ነፍስ። ሁሉ ጊዜ ነፍስና መንፈስ አብረው ነው የሚሰሩት። ብቻውን የቀረው እዚህ ጋር ነው። ይሄ ብቻውን ማሸነፍ ይችላል። ነፍስና መንፈስ ካልተስማሙ፣ ነፍስ ከመንፈስ ካልተወለደች፣ ወደ መንፈስ ፍሬዎች ካልተደበቀች፣ ለዚህ ነው ነፍሴን መለሳት የሚለው መልእክት የመጣው። ለምን? ነፍስ ስትመለስ ነው በመንፈስ የምትመራው። በመንፈስ ለመመራት ነፍስ መመለስ አለባት። ስለዚህ ሁሉ ጊዜ የሚያታግል መንፈስ አይደለም፣ ነፍስ ነው። ነፍስ ምን ተደረገልህ? ምን ተሰራልህ? ወገን አለ፣ ዘመድ አለ፣ ምን ተደረገልህ? መንፈስ ይልና በኃይል ችሎት የበረታሁን። ስጋ ይመጣና አሃ እንትና እኮ ካንተ ጋር ተምሯል ግን በልጦሃል ይልሃል። ከዛ ጦርነት ላይ ነው የሚገቡት። ስጋና ነፍስ፣ ነፍስና መንፈስ አንድ ይሆኑና ከስጋ ጋር ጦርነት ይገባሉ። ስለዚህ ሰው ከመንፈስ ከተወለደ በኋላ የውሃ ጥምቀት ከተጠመቀ በኋላ ሁሉ ጊዜ ስጋ በመንፈስ ይወጠራል፣ መንፈስ ደግሞ ነፍስን ወጥሮ ይይዛል። ማሸነፍ የሚቻለው አደባባዩን በክርስቶስ መንፈስ መዋጀቱ ነው። የስጋ ፍሬ የተገለጸ ነው ይላል። ቅናት፣ ትምክህተኝነት፣ አድመኝነት፣ ዝሙት፣ እርኩሰት፣ ተሳዳቢነት የመንፈስ ፍሬ የስጋ ፍሬ ናቸው። ከዛ የመንፈስ ፍሬ ጋር ስትመጡ ፍቅር፣ የዋህነት፣ ገርነት፣ ትሁት፣ ራስን መግዛት፣ ቅንነት፣ እነዚህ እዚህ ውስጥ ይሄና ይሄ ተስማምተዋል። ያልተስማማው እዛ ጋር ባለው የማይረካ የያዘውን ይዞ በቃኝ የማይል የሚገርም ነገር እያለው በለጠኝ እያለ ሁሌ የሚናደድ ስጋ ነው። መንፈስ ግን ሁሌ ጊዜ በእግዚአብሔር ደስ ይበል የሚል መንፈስ አለ። ዛሬ በኢየሱስ ስም የስጋ መንፈስ እግዚአብሔር ይቆርጠዋል። ለዚህ ነው እነዚህ ሶስቱ ባህሪዎች አደባባይ፣ ቅድስትና፣
ቅድስተ ቅዱሳን። አደባባይ ቅድስተ ቅዱሳን። አደባባይ ማለት ሁሉ የተገለጸ ነው። ቅድስት ማለት ገበና መያዣ ነው። ቅድስተ ቅዱሳን ማለት ከአብ ጋር ትልቁን ምስጢር የምታወራበት ማለት ነው። እየገባችሁ ነው? ግን ልቀጥል። ስለ አደባባይ ጥቂት ልናገር። አደባባይ ማለት ስጋችን ነው። ሮሜ 8:13 አውጣ። አደባባይ ማለት ስጋችን ነው። 8:13 እንደ ስጋ ፍቃድ ብትኖሩ አላችሁና፣ አያችሁ፣ በመንፈስ ግን የሰውነትን ስራ ብትገሉ፣ አያችሁ፣ በሕይወት ለመኖር የስጋን ፍላጎት መግደል በመንፈስ። አየ፣ ለዚህ ነው ከመንፈስ የተወለዱ እነሱ የእግዚአብሔር ልጆች ናቸው ይላል። አየ፣ የእግዚአብሔር ልጅ ለመባል ከስጋ ጋር መጋጨት አለብን፣ መለያየት አለብን። ስጋ ሁሌ ታጋይ ነው። ስጋ ሁሉ ጊዜ በቀልተኛ ነው። ስጋ ቶሎ አይጠግብም። ቁጥር 14 እግዚአብሔር መንፈስ ነው የሚመራ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አየህ፣ ከዛ 15 ላይ አባት ብለን የምንጮህበት የልጅነት መንፈስ ተቀበልን እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበልንም። ፍርሃት የስጋ ባህሪ ነው። ፍርሃት የምን ባህሪ ነው? የስጋ ባህሪ ነው። ሁሉ ጊዜ አበቃልህ፣ አለቀልህ፣ ተሸንፈሃል፣ ተመተሃል የሚልህ ስጋ ነው። ለምሳሌ ሁሌ በመንፈስ ውስጥ ያሉ ሰዎች ምሽግ ውስጥ እንዳሉ ወታደሮች ናቸው። ላስረዳክ። ምሽግ ውስጥ ጉርጋድ ውስጥ ያለ ወታደር የተተኮሰውን የመሳሪያውን አይነት ይነግርሃል ከመሬት ውስጥ ሆኖ። ለምን? ስለሚያውቅ ጦርነቱ ሜዳ ላይ የወጣው የማን ብርጌድ መሪ እንደሆነ፣ የጦሩ መሪ ማን እንደሆነ፣ የትኛው ዲሽቃ እንደተተኮሰ መሬት ውስጥ ሆኖ ያዳምጣል። ለምን ሲባል ከበባው የመንፈስ ቅዱስ እንጂ የስጋ አይደለም። ስጋ ውሸታም ነው፣ ያልተተኮሰውንም ተተኮሰ ይልሃል። መንፈስ ግን የመሳሪያውን አይነት ጭምር ይነግራል። ይሄ ምንኛ ለውስጠኛው መንፈስ የሚናገር የእግዚአብሔር መንፈስ ስላለ። ስለዚህ ዛሬ በዙሪያት የሚጮኸው ሁሉ የስጋ ድምጽ እንጂ የመንፈስ ድምጽ አይደለም። ስለዚህ ዛሬ ድምጾች በድምጹ ይሸነፋሉ። ኤላቦሳ ባካታ ያራቦሳ። እስኪ ድምጾች በሱ ድምጽ ይሸነፋሉ በላይ። የአዲስ ኪዳን ምሳሌ የሆነችው ቤተክርስቲያን በክርስቶስ የምትመራው ቤተክርስቲያን ናት። እሱም ቅድስትና ቅድስተ ቅዱሳን አደባባይ ነው። ስለ አደባባይ ማለት ሁሉ ነገር ገሃድ የወጣ፣ ሁሉ ነገር ይታይልኝ የሚል፣ ሁሉ ነገር ይደመጥልኝ የሚል፣ ሁሉ ነገር እኔ ነኝ የምችለው የሚል የአደባባይ ገበና ነው የስጋ ባህሪ። የቅድስት ባህሪ ቅድስት የራሷ የሆነ የተከበበ አካባቢ አላት። ማለት ብዙ ነገሯን ድብቅ ነው የምታረገው። ቅድስት ስም አይደለም ያወራ ያለው ስለ ልብክ ነው። ሁሉ ነገር ይልሰጣ የምትል ስጋ ናት። ሁሉ ነገራችን ሚዲያ ላይ አይደል? ህዝብ ለመጥራት ሚዲያ ነው። ሰዎች በጣም ዛቤ ጸጋለ እንዲባል ሚዲያ ነው። ትንቢታችን ራሱ በስውር መናገር ትተን ሰውን እያሸማቀቅን ህዝብን እየጠራን ያለው በሚዲያ ነው። ይሄ ስጋ ባህሪ ነው። የቅድስት ባህሪ ቅድስት ቁጡብ ናት። በጣም ቴኬር ናት። ከዛ ብዙ ማውራት አትወድም። ቅድስት ውስጥ ያሉ ጉባኤዎች ቅድስት ማለት ሚስጥራትን የሚነገርበት አካባቢ ላይ ያለች ማለት ነው። ቅድስተ ቅዱሳን ውስጥ የእግዚአብሔር አብ ድምጽ ነው ያለው። ቅድስት ውስጥ ህዝብ ነው ያለው። ከቅድስተ ቅዱሳን የሚወጣውን ድምጽ ለመስማት ሁሌ ቅድስት እንጂ አደባባይ አይገኝም። አደባባይ ላይ የቆመ አደባባይ ላይ ይጨርሳል። ቅድስት ውስጥ የቆመ ግን ከቅድስተ ቅዱሳን ይካፈላል። ለመካፈል ትፈልጋለህ? ተሰወርና ከእግዚአብሔር ጋር አውራ። እግዚአብሔር ይጨርስልሃል። ለዚህ ነው ሁሉ ጊዜ የቅድስተ ቅዱሳንን ባህሪ የሰው ልጅ መልበስ አለበት። 8:14 ላይ መጀመሪያ ማለት የነበረብኝ ነው። ዮሐንስ 7:37 ላይ ምን ይላል? እስኪ ዮሐንስ ወንጌል 7:37 ላይ እየጨረስን ነው። እሺ ማንም የተጠማ ቢኖር እሺ
በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ እዚህ ጋር ነው ትልቁ ነገር። የሕይወት ውሃ ወንዝ ከሆዱ ይፈልቃል። ብሎ ጮኸ። የሕይወት ውሃ ወንዝ ይኸውላችሁ፣ የአባይ ወንዝ አለ፣ የጣና ወንዝ አለ፣ በኩሬ ወንዝ አለ፣ በዳዳ ወንዝ አለ። ወንዞች አሉ። ምንጩ አንድ ነው፣ ስማቸው ግን ተሰጥቷቸዋል። እዚህ ምንጭ ጋር የተጠጋ ሁሌ ምን ይላል? ይረካል። እዛ ምንጭ ሰፈር የተተከለ ችግኝ ሲደርቅ አታየው። ስለዚህ ማንም የተጠማ ቢኖር የትኛው መጠማት? የስጋ ወይስ የነፍስ ወይስ የመንፈስ? የመንፈስ መጠማት። አንዳንድ ጊዜ መንፈሳችሁ ታውኮባችሁ አያውቅም? ታወከ ይላል አንዳንድ ጊዜ። ኢየሱስም እጅግ በጣም ታወከ። አያችሁ፣ ይሄ የሚያውካችሁ ይቆረጥ ብሎ ማቴዎስ የጻፈው አዋኪ ሁሌ ዙሪያችሁ ላይ ስላለ ማለት ነው። ለዚህ ነው የተጠማ ቢኖር፣ ከጠማክ እርካታ ከፈለክ ና ግባ ነው እያለክ ያለው። የሕይወት ውሃ ወንዝ የማይቋረጥ ወንዝ ከኔ ውስጥ ይፈልቃልና አትጠማም። ወንዝ እንዳትጠብቅ። የጤና ወንዝ፣ የበረከት ወንዝ፣ የቢዝነስ ወንዝ፣ የእውቀት ወንዝ፣ የእይታ ወንዝ ነው። ና እኔ ጋር ቅዳ ነው እያለክ ያለው። አትዙር ነው እያለክ ያለው። በዙረት አይደለም ምንጭ የምጠጣው ነው እያለክ ያለው። በዙረት አይደለም ከወንዙ የምጠግበው እያለክ ነው ያለው። ና ግባ ወደ ቅድስት፣ ከቅድስተ ቅዱሳን የሚፈሰውን ወንዝ ጠጣው ነው የሚልክ። ስሞች ስለተሰየሙ ሁሉ ምንጭ አይደሉም። ሁሉም ወንዝ ንጹህ አይደሉም። አባይ ግድብ ኤሌክትሪክ ያመነጫል። ጣና ግድብ ደግሞ የራሱ የሆነ ሌላ ስራ አለው። ሌላ ወንዞች ስም አላቸው፣ ስራቸው ሌላ የሆነ። አሁን ግን ትክክለኛው ወንዝ ኢየሱስ ነው። ወደ ኢየሱስ መጣበቅ ይሁንልህ። አሜን ነው ወይ? ለዚህ ነው ለበሽተኞች ፈውስ፣ ለተጨነቁት እረፍት፣ ግራ ለተጋቡት መንገድ የሆነው መንፈስ አንተ ውስጥ ነው ያለው። የተቀዳህበትን ወንዝ መጠጣት ከፈለክ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ የተቀበልክ ቀን ልጅነትን ተቀብለሃል። ልጅነትን መጠቀም ያቃታ አንተ ነህ። ቅዱሱን መንፈስ ማንቀሳቀስ ያቃታ አንተ ነህ። የጌታን መንፈስ ና በለው። የጌታ መንፈስ በነገራችን ላይ ለመስማት 40 ቀን ጾም ጸሎት መግባት አይጠበቅብህም። አሁን እያስተማርኩ እያወራክ ያለ ሰው አለ። አሁን ትምህርት እየነገርኩ እግዚአብሔር የሚያወራቸው ሰዎች አሉ። ህልምና ራእይና ድምጽ ይለያያል። ህልም ተኝተ ምቹ ቦታ ፈልገ፣ እንደውም እንቅልፍ ራሱ ተመችቶ ካልተኛህ እኮ ህልም አታልም። ህልም እንቅልፍ ተጥሎብ የምታየው ህልም ነው። ራእይ ደግሞ በሰመመን ውስጥ ሆነ ሌላ ቦታ እንደገባ አድርገህ የምታየው ነው። ድምጽ ግን ለቅሶ ቤት ቁጭ ብለህ ልትሰማ ትችላለህ። መንገድ ላይ እየሄድክ ልትሰማ ትችላለህ። ገበያ ውስጥ እየሄድክ ልትሰማ ትችላለህ። ድምጽ ገደብ የለውም። ዋናው ያንተ ከምንጩ ጋር መጣበቅ እንጂ የድምጽ ችግር የለበትም። መንፈስ ቅዱስ ኤቭሪ ዴይ ኤቭሪ ናይት ኤቭሪ ይር ካንተ ጋር ካለ ያወራል፣ ይናገራል፣ ያስተምራል፣ ይመራሃል። ዛሬ ይሄ መንፈስ ካንተ ጋር መጋባት ይሁንልህ። የተጋባብህ መንፈስ ከአየሩ ላይ ይመታ። ይሄ ቅዱስ የሆነው የእግዚአብሔር ምንጭ ካንተ ጋር ነው ያለው። 39 ላይ ምን ይላል መሰለህ? ይህ ግን በእርሱ የሚያምኑ ስላላቸው በቃ በማን የሚያምኑ? በሱ። እስኪ በጌታ ያመነ የውሃ ጥምቀት ወስደሃል። ስለዚህ ጌታን ለመስማት ትግል አያስፈልግም። ዛሬ መስማት ትጀምራለህ። አረ ከኔ ጋር ረገጥ አድርጋ አሜን በል። ጌታ መንፈስ ቅዱስ በለው። እስኪ ልብህን ያዝና ባሪያ ይሰማል በለው። ከዛሬ ጀምሮ በለው ለመንፈሴ በል ከመንፈስ ንገረኝ በል። የእግዚአብሔር መንፈስ ሲመጣ ቦታ ያስቀይርሃል። ሁለት ነገር እናያለን። ይሄ የእግዚአብሔር ድምጽ ሲመጣ ስፍራ ያስቀይርሃል፣ ቦታ ያስቀይርሃል፣ ጓደኛ ያስቀይርሃል፣ ቤተሰብ ያስጥልሃል። የእግዚአብሔር ድምጽ በነገራችን ላይ ተመቻችተ እንድትተኛ ይፈልጋል። የእግዚአብሔር ድምጽ እንድትለይለት ይፈልጋል። አክሰፕት ያረካቸውን ነገር ይመታና እሱ ባንተ ውስጥ አክሰፕት ያረጋውን ነው የሚያስቀጥል። አብርሃም ሎጥን እንዲለይ ያረጋው የእግዚአብሔር ድምጽ ነው። ኪዳኑ ያለው ከአብርሃም ጋር እንጂ ከሎጥ ጋር አይደለም።
ምንም አይል ቢንቀሳቀስ ምንም አይል ቢጣላው ሎሌዎቹ ቢጣሉ አብርሃምና ሎጥ ክርክር ቢያነሱ ምንጩ ያለው እሱ ጋር ነው። አየ ኪዳን ያለው አንተ ጋር ነው። ጨብጥና ኪዳኔን ይዤ እቀጥላለሁ በል እስኪ። ደክሜ ያስወሰድኩት መንፈስ በል እስኪ ዛሬ አስመልሳለሁ በል። ዛሬ በኢየሱስ ስም ከማይመጥናችሁ ቦታ የሚለይ የእግዚአብሔር መንፈስ በእናንተ ላይ ይውደቅ። የነቢያት መንፈስ አሁን እስካሁን እያወራን ያለነው አንተ ውስጥ ያለውን የእግዚአብሔርን መንፈስ አንተ ውስጥ ያለውን ድምጽ የመስማት ግዴታ ያለብህን መንፈስ ነው። የነቢያት መንፈስ አንተ ጋር የሚመጣው እግዚአብሔር እንደዚህ ይላል ብሎ የነገረክ አንተ ቀድመ ሰምተ አክሰፕት ያላረከውን ድምጽ ነው። አዲስ ድምጽ ወደ ህይወት መጥቶ አያውቅም። ባይዘው ወይ በህልም አይታ አላስተዋልከው ወይ በራእይ አይታ አላስተዋልከው ወይ ተኝተ እግዚአብሔር መጥቶ በሆነ ነገር ተናግሮ አላስተዋልከው። አንተ ያላስተዋልከው ነው ነብዩ መጥቶ እግዚአብሔር እንደዚህ ይልሃል ሚል። ለምሳሌ አንድዬ እግዚአብሔር እንደዚህ ይልሃል 2020 ላይ እግዚአብሔር የተለየ ኑሮ ሊያስጀምር ቃል ገብቶልሃል። እቅድ ይዟል። እሱ ካለ አላስከም ይዘሃል ይሄ ራሱ ያሰበው ራሱ እቅድ ያዘው ራሱ ፕሮፖዝ ያደረገውን ጉዳይ እግዚአብሔር እንደዚህ ይላል። አሁን እግዚአብሔር እንደዚህ ይልሃል የሚል ድምጽ የመጣው ይህ ሰው እየሄደበት ያለው መንገድ ትክክል እንደሆነ እግዚአብሔር አክሰፕት እንዲያደርግ እየነገረው እንጂ እግዚአብሔር ለሱ ያልተናገረውን አይደለም ነብዩ እየነገረ ያለው። አሁን ይኸውልህ ምንም አዲስ የተፈረበር ፋብሪካ ውስጥ ገብቶ የመጣ ድምጽ የለም። አንተ ሰምተህ አክሰፕት አንደርስታንድ ያላረከውን ድምጽ ነው ነብዩ መጥቶ ከበደ ሲል ፓካንድ መሰራበት ድምጽ ከበደነትን የረሳ እስኪመስል ድረስ ከበደ አቤት ሰሜ ነው ብለህ ፓካንድ ስትሰራ ሰው ይስቅብሃል። ከበደ ብላ ያወጣችሁ እናትህ ከበደነትን ሰማይ ያውቀዋል። ሰማይ በስም የሚነግር የተነገረህን ድምጽ አክሰፕት ስላላረክ ነው። ስለዚህ ምንም አትደነቅ። አዲስ ነገር የለም። ሁሉ አንተ ሰምተህ ጨርሰህ ይሄ አልቀበል ያልከውን ነገር እንድትቀበል ነው የሚመጣው። አንድ ጊዜ አስታውሳለሁ ወልቂጤ ምድር ላገለግል ሄጄ ሰውየው ሚስቱን በጣም ይበድላታል። እግዚአብሔር እረፍ ይልሃል ስል ከምን ልረፍ አለኝ። ከአልማዝ ጋር ካለ ጉዳይ ሲል አውዩ አለ። አልማዝን ያውቃታል። ከምን ልረፍ ስላለ ማለት ቆሻሻ ውስጥ ተቀምጦ ተከምሮ እያለ ከምን ልረፍ ይላል። የለመደው ትባረካለህ፣ ጥሰት ሄዳለህ፣ ትጠረምሳለህ፣ መኪና ትገዛለህ፣ ቤት አልመጤም አትገዛ። መጀመሪያ ተቀደስ። ቅዱሱን መንፈስ እያሳዘንክ የከበረ ነገር ለመያዝ አትሩጥ። መጀመሪያ ይሄኛውን ቤትህን አጽዳ። ለምድር ከሮጥክ ምድር ታከብርሃለች። ለሰማይ ከሮጥክ ግን ሰማይ ራሱ ይሾምሃል። ምድር ታከብርህና አሟሟትህን የውርደት ታረጋለች። ሰማይ ሲያከብርህ ግን የቅዱሳን ሞት እንዲሁ ያማረ ነው የሚለው ያ የከበረውን የቅዱሳንን ሞት ትካፈላለህ። ዛሬ ምሽት የሆነ ነገር ይለቀቅባችሁ። በቃ ይሄ ቁሳቁስ ጥያቄ ይተውና ክብርህን አሳየኝ። አንተ ክብሩን ያየ ሰው እኮ ቁስ አይለምንም። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ስጣው፣ ቤቱን ቁልፉን ስጣው። አንተ እንደዚህ ይዘኝ የምትልበትን ስጣው። አትታገል ከእግዚአብሔር መንፈስ ጋር። ጨብጠውና ዛሬ ከሰማክ በለው በልዩነት መቀጠል ትፈልጋለህ በለው። ያዳፈንከውን እሳት ቆስቅሰው በለው። አንተ ድምጽ የመስማት ግዴታ አለብህ በለው። ለመስማት ከፈለክ በለው ፈልገው ታገኘዋለህ በለው። አንኳካ ይከፈትልሃል በለው። ጥራው ይሰማሃል በለው። አረ ይሄ መንፈስ ቅዱስ ዛሬ ምሽት ካንተ ጋር ማውራት ይጀምራል። አንዳንድ ሰዎች ከዚህ ቤት ሳይወጡ ከነገሩ ጋር ማውራት ይጀምራሉ። አንዳንድ ሰዎች ያድራሻ ለውጥ ማድረግ ይጀምራሉ። ለምን ሲባል ከዚህ ቅዱስ መንፈስ ተወልጃለሁ። የተወለደ አለ ከዚህ መንፈስ። በቃ አባት ልጁን ከመሰለ አንተ አባትህን መምሰል ግዴታ አለብህ። ሺፕሬዴኪ አፖስ